ማንኛውም ነገር ወንጀል ለመባል ሶስት ነገሮች በአንድ ላይ መገኘት አለባቸው። እነዚህም የህግ ክፍል፣ የድርጊት ክፍል፣ የሀሳብ ክፍል ናቸው። እነዚህ ነገሮች ምንድን ናቸው? አንድ ድርጊት ወንጀል የሚባለው መቼ ነው? የፌዴሪ ወንጀል ህግ አንቀጽ 23 እና አንቀጽ 24 ምን ይላሉ? ሰላም ጤና ይስጥልን። በእለት ተዕለት ህይወታችን ውስጥ የምናያቸው ወይም የምንሰማቸው ድርጊቶች ሁሉ በህግ እይታ ወንጀል ሊባሉ ይችላሉ። ማህበረሰባችን ስለ ወንጀል ምንነት በቂ ግንዛቤ መያዙ ወንጀልን ለመከላከልና የፍትህ ስርዓቱን ለመደገፍ ትልቅ አስተዋጽኦ አለው። ዛሬ በሀገራችን የህግ ማዕቀፍ መሰረት አንድ ድርጊት በህግ ፊት ወንጀል ነው ለማለት መሟላት ያለባቸውን ሶስት መሰረታዊ ዋና ዋና መስፈርቶችን በዝርዝርና በቀላል ምሳሌዎች እንመለከታለን። ሰላም ጤና ይስጥልኝ። እኔ የህግ ባለሙያ የምስራች ነኝ። አብራችሁን ቆዩ። የመጀመሪያው የህግ ክፍል ሲሆን ህግ ከሌለ ወንጀልም ቅጣትም የለም። የመጀመሪያውና መሰረታዊ ነገር የህግ መኖር ነው። አንድ ድርጊት የቱንም ያህል መጥፎ ወይም ስነ ምግባር የጎደለው ቢሆንም በወንጀል ህጉ ልዩ ክፍል ወይም በሌሎች አዋጆች ላይ ይህ ድርጊት ወንጀል ነው ተብሎ በግልጽ አስቀድሞ ካልተደነገገ በስተቀር ወንጀል ሊባል አይችልም። ለምሳሌ ስርቆት ወንጀል የሆነው በወንጀል ህግ አንቀጽ 665 እና 669 ላይ በግልጽ ተለይቶ ስለተቀመጠ ነው። ስለዚህ አንድ ወንጀል ነው ለመባል በወንጀል ህጉ ላይ በግልጽ ህግ ነው ያስቀጣል ተብሎ መቀመጥ አለበት። እዛ ላይ ያልተቀመጠ ነገር ሁሉ አያስቀጣም ማለት ነው። የተለያዩ አዋጆች ላይም እንደዚሁ በግልጽ ወንጀል ነው ቅጣት ያስከትላል ተብሎ በግልጽ መቀመጥ አለበት ማለት ነው። ሌላው ግዙፋዊ ወይም የድርጊት ክፍል ይባላል። ይህ ክፍል በማድረግ ወይም አለማድረግ በሚለው በሁለት ጎራ ለይተን እናያቸዋለን። ይህ ወንጀል ሊቋቋም የሚችለው ህግ የከለከለውን ድርጊት በማድረግ ወይም ህግ እንድናደርግ ያዘዘንን ነገር ባለማድረግ ነው። ለምሳሌ የማድረግ ምሳሌን ስንመለከት ህግ የከለከለውን በህግ የተከለከለን ስድብ ወይም ድብደባ መፈጸም አንደኛው ነው ማለት ነው። ያለማድረግ ምሳሌ ደግሞ አንድን ሰው ለምሳሌ የመርዳት ግዴታ ያለብን፣ ለምሳሌ አንድ የህክምና ባለሙያ አንድን ሰው መርዳት እየቻለ ወይም መርዳት ሲገባው ያንን ሰው ሳይረዳው ቀርቶ አደጋ ቢደርስ ወይም ተጎጁ ለሞት ቢዳረግ ማድረግ ያለበትን ባለማድረጉ ሊቀጣ ይችላል ማለት ነው። ስለዚህ ይህ የድርጊት ክፍል ይባላል። ይሄም መሟላት አለበት ማለት ነው። በህግ ዛጋ በህግ መጻፍ አለበት በግልጽ። ከዛ ደግሞ ያ የተገለጸው በህግ የተገለጸው ነገር በድርጊት መገለጽ አለበት ማለት ነው። በማድረግ ወይም ባለማድረግ ማለት ነው፣ እንደተነጋገር ነው ማለት ነው። ሶስተኛው የሀሳብ ክፍል ነው። የሀሳብ ክፍል የሚለውን ለሁለት ከፍለን እዚህ ጋር እናያለን። ሆን ተብሎ የሚፈጸምና በቸልተኝነት የሚፈጸም ብሎ ህጉ በሁለት ጎራ ያየዋል ማለት ነው። እዚህ ጋር ወንጀል ያለ ሀሳብ ክፍል ወንጀል አይሰራም። የሰው ልጅ ለአንድ ድርጊት ተጠያቂ የሚሆነው የአእምሮ ዝግጁነት ወይም ፍላጎት ሲኖረው ነው። ይህ የሀሳብ ክፍል ሆን ተብሎ የሚፈጸም እና በቸልተኝነት የሚፈጸም መሆኑን ተነጋግረናል። ሆን ተብሎ የሚፈጸም የሚባለው ግለሰቡ ድርጊቱን ለማድረግ አስቦና ውጤቱን ወዶ ሲያደርገው ነው። ሌላው ደግሞ በቸልተኝነት የሚፈጸም ሲሆን ሰውየው ወይም አንድ ሰው ውጤቱን ባይፈልገውም እንኳን ጥንቃቄ በማጉደሉ ወይም ህግና መመሪያን ባለማክበሩ ምክንያት ጉዳት ሲያደርስ ወይም ደግሞ የመጣው ይምጣ አይነት ነገሮችን ብሎ በቸልተኝነት ሲፈጽም ይህ ወንጀል ሊባል የሚችለው ህጉ በግልጽ በቸልተኝነት መፈጸሙ ያስቀጣል ካለ ብቻ ነው። እዚህ ጋም በተመሳሳይ በቸልተኝነት ያስቀጣል ብሎ በህግ መደንገግ ይኖርበታል ማለት ነው። ሌላው እነዚህ ሶስቱ ዋና ዋና ናቸው። ሌላው ደግሞ የምክንያትና የውጤት ትስስርም መኖር አለበት። ለምሳሌ ይህን ስንል በወንጀል ህጋችን አንቀጽ 24 ላይ
በድርጊቱና በውጤቱ መካከል ቀጥተኛ የሆነ ትስስር መኖር አለበት። ይህ በአንቀጽ 23 እነዛ የሀሳብ ክፍል የድርጊት ክፍልና የሀሳብ ክፍል የድርጊት ክፍልና የሚሉት ባይሟሉም እንኳን በቀጥታ ባይጠቀስም በአንቀጽ 23 ላይ በአንቀጽ 24 ላይ የተቀመጠው ግን እጅግ ወሳኝ መስፈርት የምክንያትና የውጤት ግንኙነት ነው። አንድ ሰው ለአንድ የደረሰው ውጤት ለምሳሌ ለሰው መሞት ወይም መቁሰል በወንጀል ተጠያቂ የሚሆነው የደረሰው ውጤት እሱ በፈጸመው ድርጊት ወይም ባላደረገው ግዴታ ምክንያት የመጣ መሆኑ ሲረጋገጥ ብቻ ነው። በድርጊቱና በውጤቱ መካከል ያለው ሰንሰለት ከተቋረጠ ወንጀሉ ሙሉ በሙሉ አይቋቋምም ማለት ነው። ስለዚህ እነዚህ የህግ ክፍል የድርጊት ክፍልና የሀሳብ ክፍል በሙሉ መሟላት አለባቸው። በተጨማሪም ደግሞ ምክንያትና ውጤት ወይም ቀጥተኛ ትስስር በድርጊቱና በውጤቱ መካከል ቀጥተኛ ትስስር ስለመኖሩም ህጉ ይደነግጋል። እነዚህ ካልተሟሉ ግን አንድ ወንጀል ተፈጽሟል ለማለት የማይቻል መሆኑን ህጉ ያስቀምጣል ማለት ነው። በአጠቃላይ አንድ ድርጊት ፍጹም ወንጀል ተብሎ ግለሰቡን ለቅጣት የሚያበቃው የህግ የድርጊትና የሀሳብ ክፍሎች ተሟልተው ሁሉም በአንድነት መኖራቸው ሲረጋገጥ ነው። ህግን ማወቅ ራሳችንን ከመጠበቅ አልፎ ለሀገራችን ሰላምና ፍትህ መከበር የራሱ ትልቅ ሚና አለው። በቀጣይ በሌሎች የህግ መረጃዎች እስከምንገናኝ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን እንድታበረታቱ እንጠይቃለን። እናመሰግናለን።